ዩቲዩብ ላይ ገንዘብ መስራት የምትፈልጉ ከሆነ ልክ እዚህ ላይ እንደምታዩቸው የሀገራችን ዩቲዩበርስ ቪዲዮ በመስራት ብቻ መተዳደራችሁን ማግኘት የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ኦልሬዲ እንደዚህ አይነት ቪዲዮዎችን ለመመልከት ስትገቡ ዩቲዩብ ላይ ገንዘብ ለመስራት 4000 ዋች አወር እና 1000 ሰብስክራይበር እንደሚያስፈልግ መቼም በእርግጠኝነት ታውቃላችሁ። በዚህ ቪዲዮ ይህንን 4000 ዋች አወር እና 1000 ሰብስክራይበር በሁለት ወር ባነሰ ጊዜ ውስጥ እንዴት ማሳካት እንደምትችሉ ነግራችኋለሁ። ሰላም ጋይስ፣ የማታውቁ ሰዎች ዮናስ እባላለሁ። በዚህ ዩቲዩብ ቻናል ስለተለያዩ ስራዎች እንዲሁም ስለ ዲጂታል ማርኬቲንግ ዩቲዩብ ኤቭሪቲንግ የምናወራበት ቻናል ነው። እስካሁን ፋሚሊ ካልሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ዛሬ የዩቲዩብ ቻናላችሁን እንዴት ለዩቲዩብ ፓርትነርሺፕ ፕሮግራም ሬጅስተር ማድረግ እንደምትችሉ ነግራችኋለሁ። ከዛ በፊት ግን ዩቲዩብ ፓርትነርሺፕ ፕሮግራም ማለት አንድ የዩቲዩብ ቻናል ወይም ደግሞ ኮንቴንት ክሬተር ሚኒመም የሆነውን ትሬሽሆልድ ካለፈ በኋላ ያ ማለት 4000 ዋች አወር እና 1000 ሰብስክራይበር ካለፈ በኋላ ዩቲዩብ ሪኮግናይዝ ያደርገዋል። ልክ እንደ አንድ ሜምበር ክሬተር አድርጎ ማለት ነው። ከዛ በኋላ ነው ገንዘብ ጀነሬት ማድረግ የሚችለው ያ ቻናል እና ሁላችሁም እንደምታውቁት 4000 ዋች አወር እና 1000 ሰብስክራይበር በተለይ ደግሞ ለጀማሪዎች ቀላል አይደለም። አንዳንዶች አመት 2 አመት ድረስ ይፈጅባቸዋል። አንዳንዶች ደግሞ በ2 ወር በ3 ወር ጊዜ ውስጥ ያሳኩታል። እነዚህ በአጭር ጊዜ የሚያሳኩ ሰዎች ምን አድርገው ነው የሚለውን 7 ቲፖች እነግራችኋለሁ በዚህ ቪዲዮ። ከዩቲዩብ የሚገኝ ገንዘብ ሀሪፍነቱ እናንተ ተኝታችሁ ነው ቻናሉ ገንዘብ ጀነሬት የሚያደርግላችሁ። ስፔሻሊ ደግሞ እኛ ሀገር ላይ አሁን አዶች እየተለመዱ ከመጡና ለምሳሌ ቅርብ ጊዜ አብዛኛው ሰው ይጠቀም የነበረው በቪፒኤን ስለነበረ ቪዲዮዎቻችን ላይ አዶች ስለነበሩ በደንብ ገንዘብ እያገኘን ነበረ። አንድ ቪዲዮ ክሬት እናደርጋለን፣ ያንን ቪዲዮ ድጋሚ መንካት አይጠበቅብንም፣ በራሱ ገንዘብ ጀነሬት እያደረገ ይመጣል። ሰው ዩቲዩብ እውነተኛ ሳይድ ኢንካም ሊባል የሚችል ነገር ነው። ቢካዝ እናንተ በተኛችሁበት ስለሆነ ገንዘብ የምታገኙት ማለት ነው። እንዴት ነው ከዩቲዩብ ላይ የሚሰራውን ገንዘብ ወደኛ ወስዶ ማድረግ የምንችለው፣ በምን አካውንት ነው ገንዘቡን የምንቀበለው የሚለውን ሌላ ቶፒክ ነው፣ በሌላ ቪዲዮ የምናወራው ነገር ይሆናል። ኢንተረስትድ ከሆናችሁ ኮሜንት ላይ ያሳውቁኝ። በዚህ ቪዲዮ እስከ መጨረሻው ድረስ ከተከታተላችሁኝ በተደጋጋሚ የሚነሱ ጥያቄዎች አሉ ዋች አወር እና ሰብስክራይበር ላይ። ለምሳሌ ረጅም ቪዲዮ ብለቅ ዋች አወር ይጨምራል ወይ? ዋች አወር መግዛት ይቻላል ወይ? ሰብስክራይበር መግዛት ይቻላል ወይ? የራሴን ቪዲዮ በተደጋጋሚ ብመለከተው ዋች አወር ይጨምርልኛል ወይ? እነዚህን ሁሉ ነገሮች በቪዲዮ መጨረሻ ላይ መልስ መስጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ዛሬ ወዳዘጋጀሁላችሁ ቲፖች ከመግባቴ በፊት ምናልባት ኢንኬዝ ለማታውቁ ሰዎች ዋች አወር ማለት አንድ ሰው የዩቲዩብ ቪዲዮአችሁን ከፍቶ ለምን ያህል ደቂቃ የእናንተን ኮንቴንት ኮንሱም ያደርጋል ነው። እነዚህ ኮንሱም የሚደረጉ ኮንቴንቶች ተደምረው በ12 ወር ውስጥ ምን ያህል ሰው ለምን ያህል ደቂቃ የእናንተን ቪዲዮ ኮንሱም አድርጓል የሚለው ይደመርና እሱ 4000 ዋች አወር ሲሞላ ኤሊጂብል ትሆናላችሁ ማለት ነው ዩቲዩብ ላይ ሜምበር ለመሆን። ለጀማሪዎች የእናንተ ዋች አወር ምን ያህል ካውንት እንዳደረገ ወይም ምን ያህል እንደደረሳችሁ ለማወቅ ለጀማሪዎች ዩቲዩብ ስቱዲዮ ላይ ትገቡና አርን የምትለዋ ቦታ ላይ ስትገቡ ከስር ወደ ታች ስክሮል እያደረጋችሁ ስትመጡ ያሳያችኋል ምን ያህል ሰብስክራይበር እንዳላችሁ፣ ምን ያህል ዋች አወር እስካሁን ካውንት እንደደረገ። እዛ ላይ የገባችሁ በየጊዜ ፕሮግረሱን ትራክ ማድረግ ትችላላችሁ። በአጭር ጊዜ ውስጥ ይህንን ዋች አወር እና ሰብስክራይበር ለማለፍ የመጀመሪያው ቲፕ ዩቲዩብ ላይ ሪከመንድ የማድረጋችሁ ስቶሪ ቴሊንግ ነው። ስፔሻሊ ደግሞ ጀማሪዎች ስትሆኑ የሆነ ሰው የእናንተን ቪዲዮ መጀመሪያ ሲመለከተው ስለ እናንተ ምንም ክሉ አይኖረውም። ስለዚህ የመጣችሁበትን ባክግራውንዳችሁን፣ እንዴት ስለዛ ቶፒክ ልታወሩ እንደቻላችሁ ከምታስቡት በላይ ሰዎች ከእናንተ ስቶሪ ጋር ሬዘኔት ያደርጋሉ። እመኑኝ፣ በጣም ብዙ ዩቲዩበርስ አይቻለሁ። ታውቋቸዋላችሁ እነዚህን ክሬተሮች አይደለ? የራሳቸውን ህይወት ብቻ ዶክመንት እያደረጉ ምን ያህል ሰው እንዳይመለከታቸው። ቢካዝ ሰው ከምታስቡት በላይ ከእናንተ ታሪክ ጋር ተመሳሳይ ነገር ኖረዋል። ስለዚህ ሞር ስቶሪ ቴሊንግ ባበዛችሁ ቁጥር ሰዎች ከእናንተ ጋር ሪዝኔት እያደረጉ ይመጣሉ። እኔ ልክ ዩቲዩብ ቻናል ስጀምር አብዛኛዎቹ ይታዩልኝ የነበሩት ቪዲዮዎች ዩኒቨርሲቲ ላይ ስለነበረ ላይፍ የማወራባቸው ስራ ስጀምር እያንዳንዱ ፕሮሰስ ዶክመንት ያደረጉባቸው ቪዲዮዎች ነበሩ ሞር የሚታዩት እና ጀማሪዎች ከሆናችሁ ስቶሪ ቴሊንግን በደንብ ሊጠቀሙበት ይገባል። ከስቶሪ ቴሊንግ በተጨማሪ የምጠቀሙት ታይትልና ተምኔል አጠቃላይ ቪዲዮዋችሁ ሊናገር የፈለገውን ነገር በአጭር ጊዜ የሚያሳይና ሰዎች ልክ ዩቲዩብ ላይ ሲገቡ ሪኮመንዴሽን ላይ ሲያዩት ራሱ የሚስብና አትራክት አድርጎ ሊያስገባቸው የሚችል መሆን አለበት። ከዛ በተጨማሪ ደግሞ ቪዲዮዎቻችሁ ላይ ሁክ ተጠቀሙ። ሁክ ማለት ሰው ልክ በመጀመሪያው 3 ሰከንድ ውስጥ እንዳዳመጣችሁ እስከ መጨረሻው እንዲቆይ የሚያደርግ ነገር። ለምሳሌ ይህንን ቪዲዮ ሲጀምረው ዩቲዩብ ላይ ገንዘብ መስራት የምትፈልጉ ከሆነ ልክ እንደነዚህ ሰዎች ገንዘብ አርን ማድረግ የምትፈልጉ ከሆነ ያልኩበት ምክንያት ሁክ ነው። ቢካዝ አብዛኛው ሰው እንደሚፈልገው ስለሚታወቅ ማለት ነው። ሁለተኛው ቲፕ ቪዲዮአችሁን ዳይናሚክ አድርጉት። ያ ማለት
እንዲሁ ፊት ለፊት እኔ እያወራሁኝ ወይም እናንተ እያወራችሁ ብቻ 10 ደቂቃ ከሚያልፍ በመሀል ልትገልጿቸው የፈለጋችሁትን ነገሮች በግራፊክስ፣ በክሊፖች፣ በኢሜጆች፣ በሳውንድ ኢፌክቶች ቪዲዮውን ሞር ዳይናሚክ ባደረጋችሁት ቁጥር ሰዎች ረጅም ጊዜ ሳያስቡት የእናንተን ቪዲዮ ኮንሱም እያደረጉ ይቆያሉ። አላማችን ሰዎች ቪዲዮ ለረጅም ጊዜ እንዲመለከቱት ስለሆነ በመሀል ብዙ ነገሮችን ባስገባችሁ ቁጥር አቴንሽናቸውን እየያዛችሁና እየቆያችሁ ትመጣላችሁ ማለት ነው። ሶስተኛው ቲፕ ኤቨርግሪን ኮንቴንት የሚባለው አለ ዩቲዩብ ላይ። ኤቨርግሪን ኮንቴንት ማለት ሁልጊዜም ቢሆን ተፈላጊ የሆኑ ኮንቴንቶች ወይም የማያረጁ አይነት ኮንቴንቶች። ብዙ ጊዜ አይታችሁ ከሆነ አዳዲስ ዩቲዩበር ሰዎች ይመጡና የራሳቸውን ኒሽ ስፔሲፊክ ሆነው ለመስራት ሲመጡ ብዙ ጊዜ ሲታገሉ ትመለከታችኋላችሁ። ምክንያቱም እነሱ ይዘውት የመጡት ኮንቴንት ኤቨርግሪን አይደለም፣ ወይም ሁሉም ሰው የሚፈልገው አይነት ኮንቴንት አይደለም። ዩቲዩብ ላይ ጉግል ላይ ሄዳችሁ ሃይስት ሲፒኤም ዩቲዩብ ኒሽስ ብላችሁ ሰርች ብታደርጉ የሚመጡላችሁ ኒሾች አሉ። ሃይስት ሲፒኤም የሚባሉት ምንጊዜም ሰርች የሚደረጉና ሰዎች በተደጋጋሚ ሪከመንድ ሲደረጉ የሚመለከቷቸው ቪዲዮዎች ናቸው። ለምሳሌ ሃው ቱ ሜክ መኒ ኦንላይን፣ ሳይድ ሃስልስ። ከዛ ደግሞ ወደ ኢንተርቴንመንት ሲመጣ እነዚህ የሚውዚክ